እስቲ ያስቡት፣ በ10 ሺህ ጫማ ከፍታ ላይ በከባድ ዝናብና እንቅስቃሴ ውስጥ አንድ ሰው $200,000 የያዘ ቦርሳ አንግቶ ከአውሮፕላን ላይ ወደ ጨለማው ገደል ሲዘል። ይህ ታሪክ ፊልም አይደለም። በታሪክ ብቸኛውና እስካሁን ያልተፈታው የአውሮፕላን ጠለፋ ወንጀል ነው። ጠላፊው ዲቢ ኩፐር ወዴት ጠፋ? በሕይወት ተረፈ ወይስ ጥቅጥቅ ባለው ደን ውስጥ ተቀበረ? ዛሬ በወንጀል ፈለግ የዘመናችንን ትልቁን እንቆቅልሽ እንፈታለን። ህዳር 24 ቀን 1971 ዓ.ም እንደ አውሮፓውያን አቆጣጠር በምስጋና ቀን ዋዜማ ዳን ኩፐር የተባለ ሰው ጸጥ ብሎ አውሮፕላን ውስጥ ገባ። ጥቁር ሱፍ የለበሰ፣ ጥቁር መነጽር ያደረገና በጣም ረጋ ያለ ሰው ነበር። አውሮፕላኑ እንደተነሳ ግን ለአስተናጋጇ አንድ ወረቀት ሰጣት። አስተናጋጇ የስልክ ቁጥሩን ሊሰጠኝ ነው ብላ ብታስብም ወረቀቱ ላይ ግን እንዲህ የሚል ጽሑፍ ነበር። ቦርሳዬ ውስጥ ቦምብ አለ፣ ከጎኔ ተቀመጪ። ኩፐር ቦርሳውን ከፍቶ ቀይ ሽቦችና ባትሪዎችን አሳያት። ጥያቄው ግልጽ ነበር። $200,000 እና 4 ፓራሹቶች። አውሮፕላኑ ሲያትል አውሮፕላን ማረፊያ ለሰዓታት ሲያንዣብብ ፖሊሶች ገንዘቡን ሲያዘጋጁ፣ ኩፐር ግን ምንም አልተረበሸም ነበር። ገንዘቡ ተሰጠው። ተሳፋሪዎች ወረዱ። አውሮፕላኑ እንደገና ወደ ሜክሲኮ እንዲበር አዘዘ። አውሮፕላኑ ዋሽንግተን ደኖች ላይ እየበረረ እያለ ኩፐር አብራሪዎቹን በካቢን ውስጥ እንዲቆለፉ አዘዘ። ከምሽቱ 2 ሰዓት ከዝግጅት በኋላ የኋላውን በር ከፈተው። ያ ሚስጥራዊ ሰው በዚያ ከባድ ውርጭ ውስጥ ከነገንዘቡ ወደ ጥልቁ ዘለለ። የኤፍቢአይ ውድቀትና የተገኘው ገንዘብ። በነጋታው በታሪክ ትልቁ አሰሳ ተጀመረ። በሺዎች የሚቆጠሩ ወታደሮች ደኑን አበጠሩት። ነገር ግን ምንም አልተገኘም፣ አንድም ምልክት። ከ9 ዓመት በኋላ ግን አንድ ሕፃን ወንዝ ዳርቻ ሲጫወት $5,800 የሚሆን የተበላሸ የገንዘብ ጥቅል አገኘ። ይህ የገንዘብ ለኩፐር የተሰጠው መሆኑን ተረጋገጠ። ግን የቀረው ገንዘብና የኩፐር አካል የት ገባ? ዲቢ ኩፐር ወንጀለኛ ነው ወይስ የጥበብ ሰው? አንዳንዶች በዘለላው ወቅት ሞቷል ይላሉ። ሌሎች ደግሞ ስሙን ቀይሮ እስካሁን በሀብት እየኖረ ነው ብለው ያምናሉ። እናንተ ምን ይመስላችኋል? አንድ ሰው በዚያ ውስጥ ሊተርፍ ይችላል? በኮሜንት አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የወንጀል ፈለግ ቤተሰብ ይሁኑ። በሚቀጥለው አነጋጋሪ ታሪክ እስክንገናኝ ሰላም ቆዩ።